ያላችሁ በሙሉ ይህንን ጌም ማሸነፍ የኛ ግድ ነው ማለት ነው። ስለዚህ ጨዋታው ይጀምራል ማለት ነው። እንግዲህ ፋሚሊዎች፣ እስኪ የኔ ፋሚሊዎች መጣችኋል? የኔ ፋሚሊዎች አንዳንድ ቁጥር ጻፉልኝ። ፋሚሊዎቼ መጣችኋል? ምን ቀረ እንግዲህ የምትለው ነገር አለ? እሺ ጨዋታው ቤስት ኦፍ ስሪ ነው ጋይስ፣ ሁላችሁም እንድታውቁት። የመብረቁ ቤተሰቦች አብሹራ ይዟችሁ እርገጥ ቄሮን ነው ያዘዝኩበት። እርገጥ። እሺ እንቀጥል ወይንስ ትቆያለህ? አንድ ደቂቃ እንጀምር። ኦኬ ጀምር። ይጀመር ቤተሰብ፣ እኔም ላስፈቅዳ። ይጀመር አንድ ቁጥር አንድ ቁጥር ያለ የሌለህን እርገጥ። ይሄ ታሪካዊ ቀን ነው። ያለ የሌለህን ሰው ተመለስ። አማን ፍርሃት የምናምን እንዳይመስልህ። ኦኬ ጀምረናል። ቤተሰብ እርገጥ ቄሮ እርገጥ አባቴ አሳምረህ እርገጥ። ጩፊ በነሽ ስሪ ነው ጨዋታው። ገብቷችኋል? ቤስት ኦፍ ስሪ ነው ጨዋታው። ስለዚህ በደንብ መጠንቀቂያ ይጠበቅብናል ማለት ነው። አሳይ እንግዲህ ቴክ ቤተሰብ ያለ የሌለህን ይሄ ድል ድጋሚ አይገኝም። ያለ የሌለህን አሳየው እንግዲህ አሳየው ይላል አባቴ። አሳየው ምንም ውርግጥ የለም። ኦኬ ፓወራችንን የምንጠቀመው ደብል ላይ ነው ጋይስ። ደብል ካልመጣ ይቆማል፣ ይቋረጣል ጌሙ። ደብል ካልመጣ ጌሙ ይቋረጣል። ስፒድ ቻሌንጅ ላይ ነው። ደብል ካልመጣ ጌሙ ይቋረጣል። ደብል ካልመጣ ይቋረጣል ጋይስ። ደብል ግዴታ መምጣት ስላለበት ማለት ነው። በደም ታብታብ በደም ኮፒሊንግ ሁላችንም፣ በደም ታብታብ በደም ኮፒሊንግ ሁላችንም። ቴንኬኒዎቹ ክበሩልኝ። እርገጥ ቤተሰብ እርገጡ፣ በደንብ አድርጋችሁ እርገጡ። ኦሮሞ ሙዚክ
ኦኬ ስፒች ቻሌንጅ አልመጣም። ዝም ብላችሁ የቲክታክ ምልክት ብቻ ትልልቅ ጊፍት በፍጹም እንዳትጠቀሙ። ትልልቅ ጊፍት እንዳትጠቀሙ። ስፒች ቻሌንጅ አልመጣም። ሰውየው ትልልቅ ጊፍት እንዳትጠቀሙ። በፍጹም ትልልቅ ጊፍት እንዳትጠቀሙ። ስፒች ቻሌንጅ የለውም። አያችሁ፣ ለዚህ ነው ትልልቅ ጊፍቶችን አንጠቀም የምለው። ስፒች ቻሌንጅ የለውም። እና ይቁም ወይንስ ይለቅ? መቆም አለበት። አስቁም። ቆይ እኔ ላክ። አንተ ላክ። እኔ ነኝ አይደል ላኩልህ መጀመሪያ። ኦኬ በደም ታብታ በደም ኮፒ ሊንክ። ትልልቅ በፍጹም እንዳትጠቀሙ። ትልልቅ ጊፍቶችን እንዳትጠቀሙ። አሁን ደብል ነው ቤተሰብ፣ ደብል ነው። ደብል እንዳትጠብቁ። እርገጥ በደንብ ቄሮ እርገጥ። ነው ፍጥነት ይልሃል አባት ይሄ ይባላል። ኤኬ አዲሱ ራቢራ ወራቤጫ አማራዊት ሁላችሁም ቄሮ ኑሩልኝ። የኛዎቹ አሳየው ላላየው ጥሩ አንድ ለዚህ ሆነን አሁን ቃል የለኝም ቤተሰብ ቃል የለኝም። ለሁላችሁም ቃል የለኝም። ፓወርፉል አሁን ላይ ነው ፓወራችን መጠቀም ያለብን። አሁን ነው የኔ ፋሚሊ ሆናችሁ በሙሉ አሁን ይሄን ማሸነፍ ግዴታ ነው ጋይስ። ፓወሩ አሁን ነው። ሁላችሁ ፓወራችን አሁን ነው ፓወራችን አሁን ነው። ደብል ሲመጣ ማለት ነው። ደብል ሲመጣ በነገራችን ላይ እኔ ጊፍተሮች አልመጡም። እውነት ለመናገር ሜቢ የሰዓት ልዩነትም ሊሆን ይችላል። አይዶን አላውቅም። ትሪፕል ነው ቤተሰብ። እዚህ ጋር በደንብ ለመጨረሻ ጊዜ ያላችሁን ኃይል አሟጣችሁ ተጠቀሙ። ደስታዬን ላክብርበት። የኔ ደስታ የእናንተ ደስታ ነው። ገና አልመጣም ቤተሰብ። ሳራዬ እንዴት ነሽ ሳራ? የኔ ቤተሰብ የእናንተ ቤተሰብ፣ የኔ ደስታ የእናንተ ደስታ ነው። ትሪፕል ነው። ያጠራጥራል። ትሪፕል ነው ጋይስ። አሁን ነው። አሁን የኛዎቹ
44 ደቂቃ ነው 44 ሰከንድ ነው ያለው። ቤተሰብ አልመጣም እንዴ ስገጭራሽ ደብል አሁን ነው ይሄንን ማሸነፍ ያለብኝ ቤተሰብ አሁን ነው ማሸነፍ ያለብኝ። ፍጠኑ ጋይስ ፍጠኑ፣ ልዩነት ይምጣ። ፍጠኑ የኖቹ ፍጠኑ ራብራ ኤግል ታንኪዩ አድነን። አረ ደብል አለቀ። ደብል ጋይስ ማሜ ኑርልኝ ሀቢቢ ኤልቢ ሎከር አዲሱ በአጠቃላይ ትለዩብኛላችሁ በቃ ምን ማለት እችላለሁ? ኤግልዬ ወረሜጫ አድናን ማሜ ራቢራ ሁላችሁም የአባገዳ ልጆች እድሜ ይስጣችሁ። ከልብ ፍቅር መሆናችሁን እንደዚህ ስታሳዩ እኔ ደግሞ እንደዚህ ደረቴን እነፋል። ደረትን የማያሳፍር ህዝብ መሆንህን አሳይተሃል አባቴ፣ አሳይተሃል። በቃ አሳይተሃል የማያሳፍር ህዝብ እንደሆንክ። ለዛ ነው ኦሮሞነት በውስጤ ደሜ ነው የምላችሁ። ለዛ ነው ምክንያቱም እኔ ከነሱ የተገኘው ውጤት ነኝ። ስለዚህ ምንም ማለት በቃ ሺህ ዓመት ኑሩ ጠላትን እንደዚህ ይሄ ጠላት አይደለም፣ ያው ችግር የለውም። እንዲህ ካሳያችሁልኝ ግን በቂ ነው። እንኳን ደስ ያለ መብረቁ፣ እንኳን አብሮ ደስ አለን። እንዴት አየው ቤተሰብን ና ሲባል የሚመጣ ቤተሰብ እሺ። በዚህ አጋጣሚ ተገናኝተን ከማውራታችን በፊት አንድ 3 መሰረታዊ ነገሮችን ማንሳት እፈልጋለሁ። በደንብ 5 ደቂቃ ብቻ አይደለም ስጡኝ፣ 5 ደቂቃ ብቻ። ይሄንን የቀጠሮ ጌም ለምንድን ነው በኦሮሞ ስም ያደረከው ብላችሁ ብትጠይቁ ኖሮ መጀመሪያ መልስ ነበር። ለምን እንዳደረኩት ታውቃላችሁ? አጠር ያለ መልስ ነው። ተወልጄ ያደኩበት አካባቢ ላይ ቤተሰብ ስለ ኦሮሞ አስተምሮ አላሳደገንም። አያቶቻችንን አናውቅም፣ ዘራችንን አናውቅም፣ ዘርም አልቆጠሩ። በሰሜኑ በኩል ኦሮሞን የሚያንቋሽሹ አሉ፣ አጸያፊ አድርገው የሚናገሩ። ህፃን እያለሁ ያን ሰማ ነበር። ኦሮሚያ ክልል ሄጄ ደግሞ አየሁት፣ ጎበኘሁት። ይህ ሀገር የኦሮሞ ሀገር ነው፣ ህዝቡም ኦሮሞ ነው ሲባል ሀገሩም ህዝቡም ደስ የሚል ህዝብ ነበረ፣ በጣም የሚያምር። ለምንድን ነው እነዛ ሰዎች ኦሮሞን የሚያንቋሽሹት የሚል አእምሮ ላይ ጥያቄ ፈጠረ። ህፃን እያለሁ እድሉን አግኝቼ ኦሮሚያ ክልልን ስላየው ማለት ነው፣ ከአጸያፊ ቃል ጋር ስለሚያገናኙት ይህንን ህዝብ ነው ወይ ኦሮሞ እያሉ እንደ ስድብ የሚጠቀሙት የሚል አእምሮ ላይ ፈጠረ። ወደ ሱዳን ስመጣ ደግሞ በእነሱ ሀገር አድርጌ ስለመጣው አንተ ወሎ ነኝ ትላለህ፣ የጋላ ዲቃላ ነህ ባል ነበር። ኦሮሚያ ክልል ሲሄደኝ ስል ወሎ ኬኛ ነበር የምንባለውና የወሎ የዘር ሀረግ ዘርህን ብትቆጥር ኦሮሞ ነህ። በቃ እኔ ደረቴን ነፍቼ ነው። ስለዚህ በኦሮሞ ስም ሳይሆን በኦሮሞ ነው የተጫወቱት፣ ወደድክም ጠላ። ሁለተኛው ንግግሬ ደግሞ ምንድነው? ሁለተኛው ፓርቲ አንዳንዶች ግለሰቦች ሌላ ነገር የሚወዛገብባቸው አለ። ምን ይላሉ? ከኦሮሞ ተከፍሎት ለኦሮሞ ሀገር ሽጦ ምናምን የሚባል አማርኛ ይጠቀማሉ። እኔ ከኦሮሞ የተከፈለኝ ፍቅር ብቻ ነው። ፍቅራቸው ደግሞ ለኔ በቂ ነው ከምንም በላይ። እኔም የምፈልገው ከኦሮሞ ፍቅር ነው። ምክንያቱም ኦሮሞ ማለት እኔ ነኝ። ዛሬ ነቀርሳ የሆንኩባቸው እነሱ የወሎን ህዝብና የኦሮሞን ህዝብ ማጫረስ ወንድማማቾችን ማገዳደል እንደሆነ ስለሚያውቁት
ሁሌ ያን ነገር ፑሽ ያደርጋሉ። ለምንድን ነው የኦሮሞ ህዝብ የሚጠላው ብዬም ጥያቄ ጠየቅኩኝ። 7 ዓመት አጠናው። የኦሮሞ ህዝብ እንዲጠፋ እንዲጠላ እንዲደቅ የሄዱበትን ርቀት ታርጌታቸውን አወኩት። ታርጌታቸው ደግሞ እኔ ራሴ ነኝ። ስለዚህ እነዚህን ኃይሎች ማስቆም ነው። አሁን የወሎ ሰው ኦሮሞ ሆና አትሉም አይደለም። እሱ የፈራውን እኔ እናገርለታለሁ አይደለም። ጥያቄ እሱ አይደለም። ጥያቄ በዚህ ጽንፈኛ ኃይል ማንነትህን የሚወስድና የሚሰጥን ኃይል አትገዛ፣ በነፃነት ኑር፣ ነፃነትህን እወጅ ነው የኔ ትግል። እኔ ለሰላም፣ ለፍቅር፣ ለአንድነት በተዘረጉ መስመሮች እንጂ የምንቀሳቀሰው ጭንብል የለኝም። አልহামዱሊላህ እኔ ግልጽ ሰው ነኝ። ሶስተኛውና የመጨረሻው በፖለቲካ ሴራ በወለጋና በተለያየ አካባቢ የተፈናቀሉ ማህበረሰቦች አሉ። እነኚህ ማህበረሰቦች ከዛ በፖለቲካ ሴራ አፈናቀሏቸው። አማራ ክልል አምጥተው ወሎ ላይ በተለያየ አካባቢ አስቀምጧቸው። አሁን ደግሞ የፖለቲካ መነገጃና የገንዘብ መለመኛ አድርገዋቸው በረሃብ እየተሰቃዩ ነው። ድምጽ ነውናቸው። ከመጀመሪያ ጀምሮ ከጎናቸው የነበረ አግማስ ኢትዮጵያ ድርጅት አለ። እሱን የመንግስት አካል የሆናቸው የመንግስት አካል መንግስትን በማጨናነቅ ሁላችንም የድርሻችንን በመወጣት የአሁኑ ጄኔሬሽን የታሪክ ተወቃሽ እንዳንሆን ዘሩ ምንም ይሁን ምንም ሃይማኖቱ ምንም ይሁን ምንም ወሎ ላይ ያሉ በረሃብና በእንቅልፍ እጦት የተሰቃዩ አሉ። ለነሱ በተቻለው አቅም ድምጽ ነው እላለሁ። እኔ ኦሮሞነት በደሜ ውስጥ ያለ ነው እንጂ ማንም የሚሰጠኝ ማንም የሚቀማኝ አይደለም። ሰው ሊሸማቀቅበት ይችላል። እኔ ግን አልሸማቀቅበትም። ደረቴን ነው የምነፋበት። እኔ ዘርን ነው የማላበላልጠው። ዘር ይበላለጣል ብዬ አላምንም። ግን ኦሮሞነት በደሜ ውስጥ ያለ እንጂ ከበዴ ወይንም እርገጤ ወይንም ጨፍጭፌ ወይንም ደግሞ አጼ ፋሲል ወይንም አጼ መኮንን ምናምን የሰጠኝ አይደለም። እኔ ህፃን ነኝ በርግጥ በሆንም ግን እኔ ማንንም አልፈራም። ነፃነቴን አውጄ መኖር ነው የምፈልገው። ኦሮሞነት ደም ነው ለኔ። ቤተሰቦቼ ናችሁ። ስለዚህ በኦሮሞ ስም ሳይሆን ጌሙን የተጫወትኩት ወይንም በቄሮ ስም ሳይሆን ራሴ ቄሮ ሆኜ ራሴ ኦሮሞ ሆኜ ነው የምጫወተው። የተጫወትኩትን ወደፊትም የምቀጥለው እንደዛ ነው። ባናት መተከል ትችላለህ። ጠላት አልደርስብህም፣ አትደርስብኝ። ከደረሳችሁብኝ ደግሞ እኔ እስከው መልቂያማ አላህ እድሜ ቢሰጠኝ ከአጀንዳ የሚነቀንቀኝ አንድም ኃይል እንደሌለ መናገር ፈልጋለሁ። ቤተሰቦቼ እነኚህ ናቸው፣ አስመስክረዋል ማለት ነው። ከቶፓን እስከ መጨረሻ ያላችሁ ግን ገስት ላኩልኝና ትንሽ ደስታዬን እንካፈል። አካውንት ዋርኒንግ ነው። ቢያንስ 30 ምናምን ደቂቃ በኋላ ዲአክቲቭ አድርግባቸዋለሁ። ወደ ሪፖርት እንደሚገቡ ስለማውቅ ነው። ገቡልኝ። እነ ራቢራ እነ ወረሜጫ ይሄንን ፈገግታ የሸለማችሁን ቤተሰብ ይግል ሎከር እንዲሁም ኩሽዬ ሁላችሁ እነ አድናን ገባ ብሉና ትንሽ እንጫወት።